ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ትረፍ ይበልኝ እያልኩ ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባራችሁም ላይ ያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁም አሳዛኝ ድራማ ነው ማለት ነው። እንግዲህ ብዙ ሰዎች በአንድ ሰው ህይወት ውስጥ በመግባት ዘመድ ወይም ደግሞ ጓደኛ በመምሰል ምን ያህል ሰው መጉዳት ይችላሉ እንግዲህ ከሜርሲን ማየት እንችላለን ማለት ነው። ሜርሲ እንግዲህ አክስትህ ነኝ እኔ እናት በሞተችውን እናትህን ተካለው በማለት ነበረ አቶ አምናን ቤት የገባችሁ ማለት ነው። ነገር ግን በተቃራኒው ምንድነው ሙርዚናን ብቻ ሳይሆን እየጎዳች ያለችው አምናንም እየጎዳችሁ ነው ማለት ነው። ሙርዚናን እጎዳለው ወይም ደግሞ ዳኑን አግቼ እጎዳታለሁ ብላ ባሰበች ጊዜ ግን ለዳኑ ግማሽ እንግዲህ ንብረት ነው ተሸጦ የተከፈለው ማለት ነው ለድርጅቱ። ይሄ ማለት ደግሞ አምናንም ተጎድቷል በዚህ መሀል ማለት ነው። ስለዚህ ሲፈን ግን የራሷን ስራ እየሰራች ነው የምትገኘው። እዚህ ጋር ሲፈን እየተበቀለቻቸው፣ ነገር ግን ሜርሲ ደግሞ ወይዘሮ ሙርዚናን እበቀላለሁ በማለት እሷን ለመጉዳት እንግዲህ የወንድሟ ልጅን እየጎዳችው ትገኛለች ማለት ነው። እሱ ግን አክስቴ እያለ ሁሉንም ነገር እያማከራት ይገኛል ማለት ነውና እንግዲህ ዳኑን ያገቷት ሰዎችም የዳኑን ድምጽ አሰምተውት ነበረ አቶ አምናንን። እሱም እንግዲህ በጣም ነው የደነገጠው የሷን ድምጽ ሲሰማ። የት ነሽ ያለሽው ዳኑ ማን ያዘሽ የት ነሽ ቢላትም እንግዲህ እሷም ወንድሜ ያለውበትን ቦታ አላቅም፣ ግን የት እንዳለው አላቅም፣ አይኔ ታስሯል ማየት አልችልም ነበር ያለችው። በዛን ሰዓት ነበረ አጋቹ ሰውዬ እንግዲህ ስልኩን ቀባል አርግቶ ድምጡን በመቀያየር የድርጅትህን ግማሽን ሸጠ ካላካፈልከን እች ልጅ በህይወት አታገኛትም፣ ምንም ነገር ሳታደርግ የድርጅትህን ግማሽ ሸጠ ታካፍልናለህ ነበር ያለው። እሱም እሺ ምንም እንዳታደርጓት በማለት ነበር የተስማማው። ብሌን እንግዲህ በጣም ነው የደነገጠችው፣ እሱም በጣም ደንግጠው ነበር። ቃልም እንግዲህ ምንድነው የተፈጠረው ሲሉትም በቃ ልጅቷን ያገቷት ሴትዮ ሰዎች እያስፈራሩ ነው፣ የድርጅቱን ግማሽ ማካፈል አለበት ካሉኝ ቢባልም እንግዲህ በጣም ነው የደነገጠው። ብሌንም በጣም ነው የደነገጠችው። በቃ ምንም ማድረግ አልችልም፣ ሸጬ ማካፈል ብቻ ነው ምርጫዬን ያለው። ነገር ግን ሌላ ምርጫ የለም። ለምን ሌላ ምርጫ አንፈልግም? እንዴት የድርጅቱ ግማሽ ይካፈላችኋል ነበር ያለችው እንግዲህ ብሌንም። እሱም አይ እኔ ለንብረት ብዬ እችን አንድ ፍሬ ልጅ መሞት የለባትም፣ ማትረፍ አለብኝ፣ ንብረትን ሰርቼ አገኘዋለሁ በማለት እንግዲህ ቃልን በልተነስ የራስን ስራ ነገሮችን ሁሉ ማስተካከል አለብህ አንተ በማለት ነበረ የተግባባው ማለት ነው። ወይዘሮ ሙርዚናም እንግዲህ አልተወጣውም፣ ግዴታዬን ኃላፊነቴን አልተወጣውም፣ የልጅ ልጄን አሳልፌ ሰጠዋት እያለች ትገኛለች ማለት ነው። ዳኑም እንግዲህ ሀያቴ ነሽ ሀያቴ ድረሽልኝ፣ ወንድሜ አምናን የት ነው ያለው ድረስልኝ እያለች እያለቀሰ በጭንቀት ውስጥ ትገኛለች ማለት ነው። ይሄ ሁሉ ነገር ስራ እንግዲህ የሲፈን ስራ ነው። ሲፈነት ይህን ሁሉ እያደረገች ያለችው ይህን ነገር ግን ሜርሲም ታውቃለች ማለት ነው። ሜርሲ ግን ዝም ያለችው ይህን ነገር እውነታውን ያልተናገረችው ለምንድን ነው? ከሲፈን ጋራ የምትሰራው ስራ ስላላት ነው ማለት ነው። ከሲፈን ጋራ ብዙ የምታጠፋቸው ነገር፣ ብዙ ልታበላሻቸው የምትፈልጋቸው ነገሮች ስላሉ ይህን ነገር ላለመናገር መርጣ እንግዲህ ሲፈን ምንድን ያለቻት ቀጥታ የምንሄድበት ቦታ አለ፣ እችን ሴትዮ እናጨልላታለን እና መንገድ ላይ እንድትሄድ እናደርጋታለን ነበር ያለችው። ሲፈንም እንግዲህ እሺ እስማማለው ነበር ያለችውና እንግዲህ ቀጥታ ጠንቋይ ቤት ይሆናል ምናምን አላቅም እንደዛ ይዛት ሄደችውና እንግዲህ እዛ እየተንፏቀቁ በዳዴ ነበር የገቡትና ያን ለጠንቋይ ተንበረከካችሁ ሳይሆን ለፈጣሪያችሁ ተንበረከኩ እውነት ፈጣሪ ሰማችሁ ነበር ጸሎታችሁ ማለት ነው። ነገር ግን እንግዲህ ቃልቃለዋ ሜርሲ ምንድነው አባቴ የሆነ ሰው ማሳከክ ፈልጌ ነው ለመበቀል ነበር ያለችውና እሱም እንግዲህ የሆነ መድኃኒት በመስጠት ይሄ መድኃኒት የሚያሳክክ ነው፣ ሌላው ስራ ደግሞ ቀስ ብሎ ይቀጥላል ነበር ብሎ ይሰጣት። እሷም እንግዲህ እሺ እንሂድ አሁን ወይስ እንመላለሳለን? መቼ ነው የምንመላለሰው ነበር ያለችውና ሲፈንግር እንዴ የወይዘሮ ሰማልን ቤት መሰለሽ እንዴ የምትመላለሹ ነበር ያለቻት። አይ ምናልባት ጥቁር ፍየል ምናምን ካስፈለገ ያንን እዛ ቤት የሚመላለስ ሰውዬ እናመጣለን ነበር ያለቻት። ጥቁሩ ሰውዬ እንግዲህ እንደ ፍየል እንትን ያለችው ፍየል ብላ ያሰበችው ማንን ነው? ቃልን ነው። ቃልን ያልተሟሸ ጀበናም ብለዋለች ማለት ነው በነገራችን ላይ ና
እና እሱን እናመጣለን ነበረች። አርባክሽ አንቺ ሴትዮ ውጪ ነበር። አይ ምናልባት እኮ ሌላ ነገርም ካለ አናባክንም ብዬ ነው። ምናልባት ለወደፊትም ብዙ ሰዎች የምናጨልላቸው ሰዎች ሊኖሩ ይችላሉ ነበር ያለቻት። ይሄ ማን ይሆናል? ሲፈን ራሷን ይመለከታታል። ሜርሲ በነገራችን ላይ እየተናገረች አይነቃባትም ማለት ነው። ቀጣይ የምታጨልላት ማለት ነው ሲፈንን ነው ማለት ነው። ሲፈን ራሷን ወይ ሲፈን ራሷ ታጨልላታለች ወይ ደግሞ ሜርሲ ሲፈንን ታጨልላታለች ማለት ነው። ያው ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነው። ያው ሲሰርቁ ተስማምተዋል፣ ሲካፈሉ ግን መጣላታቸው አይቀርም። የድርጅት እንግዲህ እነሱ የሚጣሉበት የሚባሉበት ንብረትም የድርጅቱ ግማሽ ሄዷል ማለት ነው። ሜርሲ እዛ ቤት የገባችው ያንን ድርጅት ብላ ነው። እንግዲህ ድርጅት አላቸው፣ ከዛ የሆነ የማገኘው ነገር አለ ብላን የገባችው። ግን እሷ በማታውቀው አቶ አምናል ይህን ነገር ሳይነግራቸው ድርጅቱን ግማሽ እንግዲህ ማካፈል ችሏል ማለት ነው። ይህን ስሰማ እንግዲህ ሜርሲ ምን ልትወስን ትችላለች? በሲፈን ላይ ወይ እውነቱን ታፈርጠዋለች ወይ ደግሞ እሷን ራሷን ታጠፋታለች ማለት ነው። እና በጣም የሚያሳዝነው ነገር እንግዲህ ይህን መድኃኒቱን ይዘው እንደመጡ ቀጥታ እና ዛራ ላይ እንሞክረው እንዴ ነው ያለቻት ነበረ። እና ዛራ ላይ እንሞክረው እንዴ ምንች እኮ እንደ ሀብታም መሬት ወደ ጎን የሰፋች አሮጊት ብንሰጣትም ይስማማታል እንጂ ምንም አደርጋትም እያለች ነበር ሜርሲና ሲፈንም አረታይ ሜርሲ ምነካሽ የላብራቶሪ አይጥ መሰለችሽ እንዴ ወይዘሮ ዛሃራ ነበር ያቻት። አዎ እሷም ቆይ አንድ ቀን አይቀርላትም ደግሞ ምግቡን አላቀረበችም ምን ሆና ነው? ቶሎ ብለን እነሱ ሳይቀርቡ ይህን መድኃኒት እሷ የምትበላው ላይ ማድረግ አለብን ነበር ያለችውና እንግዲህ ወይዘሮ ዛሃራንም ሄደው ዛሬ ምግብ አይቀርብም ወይ ነበር ያላት። ወይ ልጆቼ ምግብ ፈልጋችሁ እንዴ ቢሉ እንዴ በገዛ ቤታችን ደግሞ ጠይቀን ነው እንዴ ምግብ የምታቀርቢልን? ነጻነታችን ነሳሽን እኮ አንቺ አሮጊት ለካ እያለች እያስመሰለች ነበረ ወይዘሮ ዛህራ እንግዲህ በጣም በተናደደ ስሜት ነበረ ወይዘሮ ሜርሲ እሱስ እውነትሽ ነው በቤታችሁ መጠየቅ አልነበረባችሁም ነበር ያለቻትና ወይዘሮ ሳይሆን ወይዘሪት በይኝ ደግሞ ነበር ያለቻትና እኔ እኮ ገና ልጅ ነኝ ብትላትም አዎ እሱስ ልጅ ነሽ በጣም ወይዘሪት መባልም አለብሽ ምክንያቱም እንደ ጦጣ ወደና ወዲህ የሚዘል ሰው ሁልጊዜም አንዱ ሳይባል ያረጃል ነበር ያለቻትና አዎ እንደዛ ነው ወይዘሪት ዛህራ እንደዛ ነው ወይዘሮ ዛህራ እንደዛ ነው ለካ ማሰብ ትችያለሽ ነበር ያለቻትና አዎ ምናልባት ከማያስቡት ጋር ተቀላቅለን ማሰብ እንዳንችል ብለን ፈራን እንጂ ማሰብስ እንችላለን ነበር ያለቻትና አንቺ አሮጊት አላርፍ ብለሻል ይሄንን ለወይዘሮ ሞርዚና ያመጣሁትን ላንቺ አርጌ እንዳላሳክክሽ ነበር ያለቻትና እንዴ ምን ነው ወይዘሮ ሞርዚና የምታከው አትጣጠብም እንዴ ነበር ያለቻትና ነገር ግን ምግቡ ላይ ያመጡት ነገር ነስነስ አርግተው አቀርበውላቸው ነበር ሁሉም ሰብሰብ ብለው በሚመገቡ ሰዓት ነበረ ጄሪም እንግዲህ አክስቴ ያንቺ ምግብ በጣም ሸተተኝ እኔ ልብላው ነበር ያለቻትና እሷም እሺ አማቴ እብይልኝ ብላ እንግዲህ ለጄሪ ምግቡን ይሰጠቻት። ጄሪም እንግዲህ የወይዘሮ ሞርዚና ምግብ ልትበላው ስትል አይናቸው ፈጠጥ ብሎ ነው የቀሩት። እንግዲህ ሜርሲና ሲፈን ያደረጉትን ነገር በደንቡ ጠንቅቀው ስለሚያውቁ ማለት ነው። እነሱም እንዴ አይሆንም ጄሪ እንዴ ጥሬ ምግብ ትበያለሽ ለጽንሱ ትሩ አይደለም አንቺ እኮ እርጉዝ ነሽ በማለት እንግዲህ በማዋከብ ምግቡን እንዳትበላ አርግተው ለወይዘሪት እንግዲህ ለወይዘሪት ወይዘሪት ሳይሆን ወይዘሮ ለወይዘሮ ሞሪና ማለት ነው መልሰውላታል ማለት ነው። እንግዲህ ወይዘሮ እንደበሉት ማለት ነው ይቅርታ ወዲያውኑ እንደበሉት ነበር እንግዲህ እንትን ያሉት ማለት ነው ማከክ የጀመረችውና እንግዲህ ጀመረች እቺ አሮጊት በቃ ታማለች ነበር የተባለው ወዲያውኑ እንደበላቸው እንግዲህ ወዲያውኑ ማከክ ጀምራለች። በመድኃኒቱ እንግዲህ ስራውን ጀመረ እያለች ነበር ሜርሲ ማለት ነው። ስራውን ጀመረ መድኃኒቱ እያለች ነበረ። ምንም እንዳልተፈጠረም ለመሆን ሞክራ ነበረ ሲፈን ማለት ነው። ምንም እንዳልተፈጠረ ምንም እንደማያውቅ ሰው መሆን ፈልጋለች። እንግዲህ እዚህ ሁላቸውም በጣም እያስመሰሉ ነው። አሁን ማከክ ጀመረሻል ትንሽ ቆየት ብለሽ ደግሞ ገና መንገዱን ትሄጃታለሽ ነበር ያለችው። እንግዲህ ወዲያውኑ እሷ እንደዛ ስታቃራ አቶ አምናን መጠራት አለበት የት ነው ነበር ያሉት። አቶ አምናንም አለው እዚህ ነኝ ዛሬ ይልቁንስ አስደሳች ዜና አለኝ ነበር ያለውና አስደሳቹ ዜናም እንግዲህ ከትንሽ ሰዓት በኋላ ዳኑ እንደምትወጣ ነበር የነገራቸው ማለት ነው። እንግዲህ ዳን እንደምትወጣ ሲነግራቸው ሜርሲ ምንድን ያደረገችው
ዳኑ ዛሬ ከትንሽ ሰዓታት በኋላ ትወጣለች ቢልም እንግዲህ ሜርሲ ነገሮችን ሁሉ ጠንቅቃ ስለምታውቀው ምንድን ነው ያለችው? በእጅህ ባላደረስከውና ባልተጨበጠ ነገር ለምን ትደሰታለህ ነበር ያለችው። እሱም ምን ማለት ነው? ትለቀቃለች ብለውኛል፣ በቃ ትለቀቃለች ነበር ያለው። እንግዲህ ብሩን ያስገባላቸው ገንዘቡን እንግዲህ የድርጅቱን ግማሽ የላከላቸው ሰዎችም ምንም አይነት ወከባ እንዳትፈጠር ልይቷን እኛ እንለቃታለን ያሉት። እንግዲህ ሲፈን ሌላ ችግር ካልፈጠረች ዳኑ ትለቀቃለች ማለት ነውና እሱም እንደዛ ሲል እንግዲህ ወይዘሮ ሞሪንዛ ተርዚና ብላለች ሜርሲና እንግዲህ ወይዘሪት ተርዚና ምንም እየሰማች አልነበረም። እያከከች ብቻዋን እየሳቀች ነበርና አይ እሷስ ከራሷ ጋር የለችም ተዋት። እንግዲህ የልጅ ነገር ሆኖባት ለቃለች መሰለኝ። አታያትም እንደ ብቻዋን እየሳቀች እያከከች ነው። በቃ የልጅ ነገር እኮ በጣም ከባድ ነው ነበር ያለቻትና ያለችውና እሱ እንግዲህ በጣም ነው የደነገጠው። ወይኔ በቃ ዘንድሮ እኔ በችግር ለችግር በምን አቁሜ ነው የምቻቻለው? ይህን ነገር በምን አቅሜ ነው ልቋቋመው የምችለው? ግን ምን ሆኜ ነው ዘንድሮ የእናቴ ሞት አዝኜ እንኳን ሳልጨርስ እችሊ ተያዘች። እችሊ ስትያዝ ደግሞ ድጋሚ አክስቴ ደግሞ እንደዚህ አይነት ችግር ደረሰባት በማለት እንግዲህ በጣም እያዘንና እያለቀሰ ቀጥታ ወደ ሆስፒታል ነበር ይዟቸው ሄደው። ወደ ሆስፒታል ይዟት ሄደውም እንግዲህ ከሆስፒታል ያው እንድታገግም አንድ ሰው የሳይኮሎጂ ተማሪ የሆነ ሰው ተሰጥቷት እዛ እሱ ትሪት እንዲያደርጋት ወደ ቤት ተመልሳለች ማለት ነው። ነገር ግን እጅና እግሯን ታስራ ወይዘሮ ሙርዚና እየሳቀች ብቻዋን እያከከቸው ቀጥሏል ማለት ነው። ነገር ግን አንዳንድ ቦታ አስተያየቷ የሆነ የምታውቀው ሚስጥር ያለ ነው የሚመስለው ማለት አስተያየቷ ነገሯ ምናምንና የሆነ የምታውቀው ሚስጥር ያለ ይመስላል። መጨረሻ ግን ሲፈንና ሜርሲ መጋለጣቸው አይቀርም። ሲጋለጡም ደግሞ እየከፋ ነው የሚጋለጡት። እንግዲህ ከዛ ቤት ውስጥ በወንጀል ያልተነካካ በተንኮል ያልተነካካ ብሌንና አምናን እንደዚሁም እና ዛህራ ናቸው። ሌሎቹ እንዳሉ በቃ በተንኮልና በነገር የተጠመጠሙ ናቸው ማለት ነውና ያው ግን አወዳደቃቸው የሁላቸውም እየከፋ ነው የሚሆነውና ጄሪም ያው እስቲ የተነካካ አይነት አቶ አምናንም እያስመሰለች እንግዲህ ገንዘቡን እየቀፈረች ነው የምትገኘው። እንግዲህ ውሽሟ እዛ ቤት የመጣውም እሱ ምንድን ነው ያላት? ይልቁንስ እኔን ጠበቃ አድርገሽ ያዥኝ፣ ይሄ ባልሽ ከዚህ ከታመመች አሮጊት ጋራ ወዳና ወዲህ እያለ አንቺ ራሳሽ አይደለ ጊዜም እየሰጠሽ አይደለም ነበር ያላት። እሷም ምን አገባህ ምን ማለት ነው አንተ ብትለውም ይልቁንስ ምን አገባህ አትበይ፣ እኔን ጠበቃ አርግዘሽ ያዥኝ ነበር ያላት። ረስቶሻል ባልሽ፣ እኛ ሄደን እናስታውሰው እንዴ ነበር ያላት። እንዴ አክስቱ ናት እኮ እና የእናቱ ምትክ እኮ ናት፣ እንዴት እንደዚህ ትላለህ ነበር ያለችው። ይልቁንስ ባልሽ ረስቶሻል ነበር ያላት። ስለዚህ እቤቴንም አታመሰቃቅልብኝ ባክህ፣ ህይወቴን አታበላሽብኝም ብትለውም እንግዲህ እሱም አንቺ ህይወት ምን ህይወት አለሽ? ህይወት እኮ ቢኖርሽ እድለኛ ብትሆኚ እኔን አትተይኝም ነበረ። ይልቁንስ አንድ ክላስ ቁጭ ብለን ቴሌቪዥን እንድናይና እየተጫወትን የድሮ የልጅነት ትዝታዬን እንዳስታውሰው እፈልጋለሁ ነበር ያላትና እሷ አንድ ሰውዬ እባክህ ከህይወቴ ውስጥ ራቅ ብዬሃለሁ ነበር ያለችውና መቼም አርቅም፣ ብርቅ እኮን አንቺ ልታቀርብኝ ይገባል። ምክንያቱም እኔን ባጣቆይ አርግተሽ እንዳስቀመጥሽኝ እሱንም እንደዛ ነው እያደረግሽ ያለሽውና ምናልባት እሱ ሀሳቡን የሚቀይር ከሆነ እንኳን ከኔ ወደ እኔ ትመለሻለች ነበር ያላትና እሷ እንግዲህ በጣም እያለቀሰና በጣም እየተናደደች ነበረ። እንግዲህ ሜርሲም አግላታለች፣ ከሜርሲ ጋር ገለልተኛ ሆናለች። ምክንያቱም ወይዘሮ ሙርዚና ከሷ መራቅ አለብሽ ተብላለች ማለት ነው። ሌላው እንግዲህ በድጋሚ ሜርሲ አሁንም እንደዛ መሆኗ እንኳን ሳይበቃት ድጋሚ እንግዲህ ሌላ ጊዜ ምሳ በምትበላው ምሳ ውስጥ እንግዲህ መድኃኒቱን ነስንሰው ከሲፈን ጋራ እየደነሱ በደስ መድኃኒቱን ድጋሚ ነስንሰውበት ነበር የሰጧት። መድኃኒት ነስናሿ እንግዲህ ሲፈን ነበረች። በደንቡ ጨምረሽበታል፣ በደንቡ ጨምሪበት እያለቻት ነበረ ማለት ነው። እሷ እንግዲህ አው ጨምሬበታለሁ ብትላት እንግዲህ እስቲ ቆይ ቼክ ላድርገው ብላ ምግቡን ቀብሰዋለች ማለት ነው ሜርሲ። ሲፈንም እንግዲህ እንዴ ቀመሹ እኮ ምግቡ ምትል ወይ እና እኮ መድኃኒቱ ብዙ መሆኑና በስነ ስርዓቱ ማድረግሽና አለማድረግሽን ላይ ማየት ነበረ። ግን መድኃኒት መሆኑ እኮ ረስቼው ነው ብላ ነበር የቀመሰችውና እንግዲህ አንድ ቀን መጨለሏ አይቀርም ማለት ነው። ሜርሲ መጨለል አለባት፣ ምክንያቱም የቀመሰችው ሊያጨልላት ይገባል ማለት ነው። እሷ ብትጨልልም ግን እሷም እንደ ወይዘሮ ሞርዚና ብትሆንም ሲፈን እንደውም ሰፋላት፣ ነገሮች ሁሉ ተመቹላት ማለት ነው። የዛን ቤት ሚስጥር ሁሉም ነገር የምታውቀው እንግዲህ ሜርሲ ናት። ሜርሲ ግን ሚስጥሩን ብታውቅም
የወንድሟ ልጅ ከችግር ልታድነው አልቻለችም። እሷ እዛ ቤት ቁጭ ብላ ነው እንግዲህ በጎን ሲፈን የድርጅቱን ግማሽ የተካፈለችው ማለት ነው። ለዚህ እንኳን አልጠቀመችውም ለወንድሟ ልጅ ማለት ነው። ግን የወንድሜ ልጅ እያለች እያስመሰለች ትገኛለች ማለት ነው። እና ዴር ድራማ መጨረሻው ምን ይሆን ይሆን? ለሁላችንም በጣም አጓጊ ድራማ ነው እና ቀጣይ እንግዲህ ምን ይሆናል የሚለውን እዤላችሁ የምመጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።